ተጋገዙን እንተጋገዝ። ብዛቱ ኮተቱን ልነግራችሁ አልችልም። ያለው በጣም መረረኝ። ይሞላለን እና ደግሞ እስቲ ምን ችግር አለው? ላይክ ሼር አድርጉልን። አሁን እንደዚህ እየደከመን እንደዚህ እንትን እያለን ምናምን ላይክ አረካው አያስከፍልም። ምን ችግር አለው? ነገር ላይክ ሼር ሰብስክራይብ አድርጉ። ምን ችግር አለው? ብንተዛዘን እኛ እኮ ራስ በራሳችን ማን አለ? እናንተ በነገሩ እንትን ያለውን ነው የምታረቁት ማለት ነው። ይሄ አሁን ዝንጥ ብሎ የሚወጣውን ማለት ነው። ያ ደግሞ የመዳብ ኩሽና ነው። ዝንጥ ፏ ብለን መውጣት አንችልም ማለት ስራ በምትሰራበት ስራ እየሰራ ምን እያልን ነው? ሀገራችን ስገባ ደግሞ ተፈጣሪ ጋራ ዝንጥ እያለን ማለት ነው እንሰራለን። አሁን ግን ላይክ ሼር ሰብስክራይብ አድርጉን። የማይከፈልበትን እንተጋገዝ። እንደው በዚህ እንኳን እስቲ እኛ የአረብ ሀገር ስደታዎችን አበረታቱን። ምን ችግር አለው? ብታበረታቱን ሞራል ይኖረናል፣ እንሰራለን ማለት ነው። ግን አሁን እኔ እንደዚህ ተስራ ጋር ደክሜ ሰርቼት አልታየልኝ፣ ተስፋ ቆርጣለሁ። ምን አልታየልኝም፣ እንደዚህ እየደከምኩ አስደከመኝ ብዬ ተስፋ ነው የምንቆርጠው። ግን እናንተ አለን አይዞሽ በርቺ እያለን ራስ በራሳችን አሁን አረብ ሀገር ያሉ ብዙ እህቶቻችን አሉ የሚሰቃዩ በሰው ቤት ምን የሚሉ አሉ። እነሱን አሁን እንደዚህ እንትን እያደረግንላቸው ምናምን እንትን ብንል ሀገራቸው ገብተው ብዙ ነገር መስራት ይችላሉ። እውነት እኛ የአረብ ሀገር ስደት ወይ ደግሞ በጣም ጎበዝ ነን፣ በጣም እንሰራለን። ሀገራችን ላይ ገብተን ደግሞ ለራሳችን ጎበዝ ሆነን እንሰራለን። ሰው ቤት ሆነን እንኳን የመዳብ ቅመሞች ሆነን እንኳን ደከመን ሰለችን ሳንል በጣም እየሰራን ነው አይደል? እንደ ጠዋት እስከ ሌሊት እና እኔ የሌላውን አላውቅም። ምን በጣም ስራ ይበዛብኛል። ጠዋት 5 ሰዓት እነሳለሁ፣ ማታ የምተኛው 3 ሰዓት 3 ተኩል ነው ከሌሊቱ የምተኛው እና በጣም ነው ስራ የሚጎዳው። እና በዚች ባለችን ላይ ደግሞ እንደዚህኛ ሰራ ብታበረታቱን አይዟቸው ብትሉን ምን ችግር አለው? ለምን እኛ ስደተኞች እህቶቻችሁ አይደለን እንዴ? እስቲ አበረታቱን፣ ላይክ ሼር አድርጉልን። አሁን እኔ ራሱ በባላፊ አክባር ፈልጌ እስቲ በእናታችሁ ታርጎ ያረጋችሁ ካላችሁ ንገሩኝ ብያችሁ ነበረ። ግን ማንም እንትን ያለ የለምና ችግር የለም። ታበረታቱን፣ ራስ በራሳችን ብንደጋገፍ
እንዲህ ስደት ሀገር ላይ ያሉ በጣም እንትን አይሉም። ግን እኛው ለኛው ስደት ላይ ያላለነው አንተጋገዝም። ለምን እንደሆነ አላውቅም። እና በእንትን በሉልን፣ እዩልን፣ ላይክ ሼር አድርጉልን። አንዳንድ ነገሮች ደግሞ እኛ የምንጠይቀው ደግሞ ሰው ሀገር ብለን አሁን እኔ በቀደም ታርጎ አድርጋችሁ ከሆነ ንገሩኝ፣ በጣም በዝቶብኛል፣ ታርጎ ማድረግ እፈልጋለሁ። እንዴት ነው አንተን ታርጎ ከዛ ሲወጣ እንዴት ነው ምናምን ብዬ ጠይቄያቸው ነበረ። ግን ማንም የመለሰልኝ ሰው እና እኛ ራስ በራሳችን እንደጋገፍ፣ አበረታቱን። እኛ የቅያም የመዳብ ቅመሞች እኮ ምናምን ስለዛ አበረታቱን። ሽቶችን ማንኛውም ያላችሁ ተከታተሉ። ዛሬ በጣም ብዙ ስራ አለኝ። ዛሬ ቤት ጥዳት ነው። ሁሉም ተሳፍረዋል። እነሱ መጡ ሴቶቹ ማለት ነው። ሴቶቹ ተሳፍረውልኛል። አሁን የእነሱ መከፈል ምናምን ዛሬ ሳረግ ነው የሚውለው ማለት ነው። አሳያችኋለሁ። እንትንም አለ ልብስም በዲሳ እንትን የምለው ምናምን አለኝ። እሱንም አንድ ላይ አሳያችኋለሁ። ተከታተሉኝ ማለት ነው። እና እስቲ ማን ነው እንደዚህ ስትበሉ